ሃይ እንደተለመደው ይሄኛው ደግሞ የዕለት ምግብ ወር ደግሞ ዴሊ ብሬድ አንድ መጽሐፍ ነበር ዴሊ ብሬድ የሚባል ማስታውሰው የተወዘ ጉድ ብዙ ጊዜ የመጽሐፍ ቅዱስ መንፈሳዊ ነው ግን የተወዘ ሪሊ ዌር አርቲኩሌትድ የሆኑ የየዕለቱ መጽሐፍ ቅዱስን በየቀኑ የሚያስተምር ነበረ መጽሐፍ ነው ቡክሌት ነው እና ጥሩ ነበር ዴይሊ ብሬድ የሚባለው እና ይሄኛውም እንግዲህ ዴይሊ ብሬድ ላርገው ወይስ በየጠዋት ነው ማድረግ የምፈልገው እና ዋቴቨር ኢት ኢዝ ግን እስኪ ከጠቀመን እንጠቀምበት እና ዛሬ ደግሞ አይ ቲንክ ይሄን ነገር አንስቼዋለሁ አላነሳሁት ምናምናት ሹር ግን ስለ ካሽ ፍሎው ምንድን ነው ካሽ ፍሎው በቃ ጀስት ካሽ ፍሎው እያደረገ ነው ባይ ዘ ዌይ ካሽ ፍሎው ካላረገ ኢትስ አደገኛ ነው ኢትስ ሪስኪ ነው ሳምዌር ላይ መቀመጥ ስታግናንት መሆን የለበትም ካሽ በኔቸሩ መንቀሳቀስ አለበት ካልተንቀሳቀሰ የካሹ የኢኮኖሚ ባለቤትና የካሹ ኦነር 10 ብር ከሆነ የኔ ነው አይደል ብሩ ግን የኔ አይደለም ብር ከሆነ ዶላር ለምሳሌ ዩኤስዲ የዩናይትድ ስቴትስ ነው ያ አማውንት $100 ግን የኔ ነች የምትሆነው የኢኮኖሚ ባለቤቱና እኔ አትሪስክ እንሆናለን የኢኮኖሚ ባለቤቱ ኢትስ ኦኬ ሶ ማኔጅ ያደርጋል የተለያዩ ነገሮችን ያደረገ ሊያንቀሳቀስ ይችላል እኔ ግን ልጎዳ እችላለሁ ሞር ለምን ዛሬ ነበርኝ 100 ብር ከሆነ ጊዜ በኋላ የኢኮኖሚ ባለቤቱ የኢኮኖሚ ፎርሙላውን ኦር ደግሞ መለኪያውን ሲቀይር አውሎ ሲት 100 ብር የነበረኝ ዛሬ ሜቢ ከነገ ወዲያ ከትላንት ወር ደግሞ ከ3 ቀን ከ2 ቀን በኋላ ሜቢ 10 ብር ሊሆን ይችላል ትላንት ዛሬ በ10 ብር የምገዛውን ዕቃ ከ3 ቀን በኋላ በ120 ብር ልገዛው እችላለሁ ሶ ካሽ ፍሎ ሲያደርግ ግን ይህንን ሪስክ በተለያየ ኢኮኖሚ ሳይክል ስለሚገባ ሪስክ ሚኒማይዝ ማድረግ ይቻላል ስለዚህ ቢዝነሶች አሁንም የቢዝነሶች የተለያየ መገለጫዎች ይኖራቸዋል አንደኛው ካሽ ፍሎዋቸው ነው ካሽ ፍሎ ፍሪኩዌንሲ ካሽ ፍሎ የፍሰቱ ፍሪኩዌንሲው ሃይ የሆነ ቢዝነስ በትንሽ የካፒታል ፍሪኩዌንሲው ሃይ ስለሆነ ብዙ ያተርፋል ብዙ ትራንዛክሽን ሬቬኑ ሃይ ይሆናል ለምሳሌ በሬቬኑ በአመት ነው የሚለካው አክቹአሊ እና ብዙ ጊዜ ቢሊዮነሮች ቢሊዮነር ኦን ሳምቲንግ የሚሉ ሰዎች በተለይ ከዌስተርን እስከ ዩናይትድ ስቴትስ ከሆነ ሬቬኑን ነው ኖት ኔት ፕሮፊትን አይደለም ዳስ ደግሞ መለኪያውም እሱ ነው ለምሳሌ ሃይ ፍሪኩዌንሲ ያለው በ10 ብር 1000 ጊዜ ቢሽከረከር 10000 ሬቬኑ 10000 ካፒታል አለኝ ነው 1 ሚሊዮን ታይምስ ቢሽከረከር 10 ብሩ 10 USD ማለት ነው እሱ 1 ሚሊዮን ታይምስ በአመት ከተሽከረከረ you have 10 ሚሊዮን ሬቬኑ አለ ማለት ነው ከዛ በኋላ ከእያንዳንዱ ሳይክል ምን ያክል ፕሮፊት አለው ዲፔንድስ እንግዲህ አስቡት ፍሪኩዌንሲው ሎው የሆነ ደግሞ አለ ካሽ ፍሎ ፍሪኩዌንሲ ሎው በጣም ዝቅተኛ የሆነ 1000 ሆኖ ግን ቀስ ብሎ የሚደርስ ለምሳሌ ትልቅ ክብና ትንሽ ሰርክል ሰዱት ወይ ደግሞ ብዙ ጊር ጥርሱ አይ ቲንክ ዲስ ኢዝ ፊዚክስ ኮንሴፕት አንድ ክብ ነገር ብዙ ጊር ነምበር ኦፍ ጊርስ ኢንክሪስ ያደርግና ነምበር ኦፍ ጊርስ ትንሽ ሲሆን አንድ ትልቁ ሰርክል ብዙ ጊር ያለው አንድ ጊዜ ሲሽከረከር ትንሿ ከ10 ጋር ተጠግታ ከትልቁ ጋር ተጠግታ ሜቢ በ10 ጊር እሷ 10 ታይምስ ሪቮልቭ ታደርግ ትችላለች አት ኤንድ ኦፍ ቫልዩዋቸው አንድ አይነት ነው ባይዘ ፊዚክስ ላይ ኢኮኖሚ ላይ ግን ሜክ የሚያደርጉት ፕሪሴፒቴት የሚያደርገው ወይ ደግሞ ፕሮፊት ሜክ የሚያደርገው ዲፔንድ ያደርገ ስለሚመጣ ትንሽ ይለያያል ሶ ካሽ ፍሎው ሃይ የሆነና ካሽ ፍሎው ዝቅተኛ የሆነ ብዙ ጊዜ ቤስት ለሰው ልጅ ህይወት የሚመቸው 24/7 እሳቤ በ24 ሰዓት እና በ7 ቀን ማሰብ ጥሩ ነው አንድ አመት በጣም ረጅም ነው አንድ ወርም እጅግ በጣም ረጅም ነው ግን 1 week 24 hours plan your life in 24 hour based and plan እና 24 hour and 7 ከዚህ በ7 እና በ24 ሰዓት ውስጥ በ7 ቀን በቃ በተቻለ መጠን አንድ ነገር ባይደረግ እንኳን በ7 ቀን አንድ ቀን መደረግ ይችላል በ24 ሰዓት ውስጥ ግን መደረግ የሚኖርባቸው ነገሮች ደግሞ ፕላን ቢደረጉ ጥሩ ነው ሶ ፍሪኩዌንሲውን ስታሰሩት በ24 ሰዓት ውስጥ ምን ያክል ገንዘብ ይሰራል ኦር በ7 ቀን ውስጥ ዋን ሳይክሉ ሚኒመም ግን ብዙ ጊዜ እንደዚህ አስባችሁ ዊክሊ አሁን አንዳንድ ጊዜ እንደውም ዩኤስ እዚህ የተለያዩ ሀገራት ላይ ሳምንታዊ ደሞዝ አለ
በየሁለት ሳምንት አለ ባይቼካቸው በየሁለት ሳምንት ኦር ሳምቲንግ እንደዛ መሰለኝ። እኛ ጋር ነው በሰባት ምናምን በአንድ ወር የሚሰላው እና ኢት ኢዝ ሎንግ ስታግናንት ጠባቂ ምናምን የሆነ ደስ ማይል ቶሎ ቶሎ ልክ እንደ ዌስተርኖች አይ ቲንክ እግር ኳስ 90 ደቂቃ ነው የሚገባው ጎል ትንሽ ነው። ባስኬትቦል አይ ቲንክ አይ ምን ያክል ሰዓት እንደሚጫወቱ ግን ብዙ ጎል ነው የሚገባው እና ቲፎዞች ብዙ ጊዜ ብዙ ጎል ሲገባ ደስ ይላቸዋል። ስለዚህ በየሳምንቱ ክፍያችሁ ሲመጣ ሞቲቬትድ ትሆናላችሁ ተብሎ ይታሰባል። ሜይ ቢ ከዚያ ተነስተው ሊሆን ይችላል እንደዛ ያደረጉት። ግን እናንተ ፍሪኩዌንሲው የቢዝነሱ ፍሪኩዌንሲ ጥሩ የሆነ ቢዝነሱን ስትገቡ እሱን ማየት አሪፍ ነው። ፐርፎርማንስ ቤዝድ ኦር ኢኩዊቲ ቤዝድ ዋትኤቨር ኢት ኢዝ። በተለይ ፐርፎርማንስ ቤዝድ ላይ ሲሆን ፍሪኩዌንሲውን እዩት፣ ሪተርናችሁን ማስላት እንድትችሉ ማለት ነው። ምን ያክል ኢንቨስት ያደረኩት ብር 100 ብሬ በምን ያክል ጊዜ መልሰዋለሁ፣ ከዛ ፕሮፊቱ ምን ያክል ነው። በተለይ ያችን ሲዳችሁን ኢንቨስትመንታችሁን ቶሎ ጌን ካረጋችኋት ሌላው ደግሞ አት ኤኒ ታይም ቢመጣም እንደ ውላችሁ ሊወስን ይችላል። ግን ፍሪኩዌንሲ ማየቱ ጥሩ ነው።